ዛሬ ቀዳማዊት እመቤት ከኔ ጋር ለመምጣት ፍላጎት ነበራቸው። መጨረሻ ሰዓት ላይ በገጠማቸው አስቸኳይ ሁኔታ ሊመጡ አልቻሉም። ግን ለዚህ አካባቢ ሕዝብ አንድ ትምህርት ቤት እንደማሰራ ነገርልኝ ስላሉ ትምህርት ቤቱ ከተሰራ በኋላ መተው እሳቸውም እንደሚያዩአችሁ ቃል ስለገቡ ይሄንን መልእክት አድርስ ተብዬ ነው። ከሁሉ በላይ ሰላማችሁን፣ አንድ መሆናችሁን፣ የኢትዮጵያ ፈርጥና ጨው መሆናችሁን ዛሬ መተን እንድናያችሁ ያደረገው ፍቅራችሁን እንድትጠብቁ አደራ ማለት ፈልጋለሁ። ሰላም ካለ ብልጽግና ኢትዮጵያን ይቀይራል። የጀመርነው የብልጽግና ጉዞ ምንም እንኳን ከግራ ከቀኝ በርካታ ፈተናዎች የገጠሙት ቢሆንም የኢትዮጵያን ብልጽግና የማረጋገጡ ስራ ካለምንም ጥርጥር ይከወናል። ኢትዮጵያ ታላቅ ሀገር ናት። የብዙ ኩሩ ህዝቦች፣ ባህሎች፣ ቋንቋዎች፣ እምነቶች ጥርቅም ሀብታም ሀገር ናት። ሀብቷን መመንዘር ጀምራለች። የተመነዘረው ሀብት እዚህ ያልደረሰው እስካሁን ባንክ ስላልከፈትን ነው። ይደርሳል። አይዟችሁ በተስፋ